እሸቱ መለሰ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው? በእሸቱ ላይ ዘመቻ ተጀምሮበታል። ኮሜዲያን እሸቱ መለሰ ይሄን ቪዲዮ ለእሸቱ አድርሱልኝ። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። አየሁ ይሄን አምላክ ይታያል አየህ ይሄን ሽማግሌ አየኸው። ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ኦኬ ጀግና ሊባል አይችልም። እግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ሰፈረ። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። እሸቱ በተናገረው ንግግር ላይ ብዙዎቹን አስከፍቷል። እኛ ግን ከሱ ጎን ነው የምንቆመው። አዎ ከሱ ጎን ነው፣ ከእሸቱ ጎን እንቆማለን። ግን የምንቆምበት ደግሞ ሐሳብ አለ። ሙሉ ለሙሉ እንቀበላለን ብለን አይደለም ነው። እንግዲህ እስቲ ወደ ቪዲዮ እንሂድ። ወደ ቪዲዮአችን ማለት ብዙዎቹ ነቅፈውታል። እስኪ እነሱ ምን አሉ የሚሉትን የኛንም ሐሳብ እናጋራችኋለን። እሸቱ መለሰ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው? አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው አይደለም እንዴ? እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው? አንድ ሙስሊም አምጡልኝ። አንድ ሙስሊም አሽቃባጭ ኦርቶዶክስ የበዛበት ቦታ ነው ያለው። አሽቃባጩላ ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያለ አለ? ማንስ ነብዩ ይሰደብ ያለ አለ? ያንተ እግዚአብሔር ሲሰደብ ምርቃት ነው፣ የነሱ ነብይ ሲሰደብ ደግሞ እርግማን ነው የሚባለው። የምትኮንኑትና ታዋቂነት ይዛችሁ የምትወጡ ሰዎች ትክክል አይደላችሁ። እስኪ አንድ ሙስሊም ሰው አንድ ለጫፍ ጥቀሱልኝ። አንድ ማህበራዊ ሚዲያ ላይ ወጥቶ በታዋቂነቱ አንድ የሰራ ሰው አምጡልኝ። እኔ እንደ እሸቱ መለሰ ብሆን ወይ ደግሞ ይህን ሐሳብ ስሰማው የታየኝ ወዲያው ኢብራሂም አብሮት ወጥቶ እየተቀረጸ መስሎኝ ጠብቄ ነበር። ኢብራሂም ወጥቶ ክርስቶስንም እግዚአብሔርንም የተሳደቡትን ሰዎች አብሮ እየወቀሰ ይቀርባል ብዬ ነበር የጠበቅኩት። አልቀረበም። እሸቱ የተናገረው እንግዲህ እሱ ብቻም አልነበረም፣ ሌላ ኦርቶዶክስ ወንድሞችንም በዚህ መልኩ ሲናገር ነበር። ወንድማችን እሸቱ አንድ ነገር እንንገር፣ ብዙ ስራዎች ሰርተህልናል፣ በዛም በጣም እናመሰግናለን። ታዲያ ይህንን ጉዳይ እንደ ኮንተንት ሳይሆን እንደ አንድ ባለማህተብ ኦርቶዶክስ ማሰብ ነበረብህ። ችግሩ እዚህ ላይ ነው። ታዲያ አንተ ይህንን ቪዲዮ ስትሰራ አንተ የተናገርካቸው ሰዎች ለምን አጠገብህ ሆነው ይህንን ቪዲዮ አልሰሩም? ለምን እንዳንተ አልተናገሩም? የተገፋው ክርስትና ነው፣ የተሰደበው ክርስቶስ ነው። አሁንም ስለ ክርስቶስ ዝም አንልም። የሚያሽቃብጥ ኦርቶዶክስ ሳይሆን እውነትን ይዞ የሚመሰክር ኦርቶዶክስ ነው የምንፈልገው። ሌላኛው የተናገርከው ነገር እዚህ ሶሻል ሚዲያ ላይ መጥተው የሚያስተምሩ ብዙ ምዕመንን ወደ ክርስትና የመለሱ ወንድም እህቶቻችንን የተናገርከው ነው። እነዚህ ወንድሞቻችን ብዙ ክርስቲያኖችን መልሰዋል። ወንድሞቻችን እየሰሩት ያለውን ነገር የምንጠብቀው ከአባቶች ነበር። ነገር ግን እነዚህ ወንድሞቻችን ጥቂቱ ነው መጥተው ብዙ ምዕመንን እየመለሱልን ነው። እሱም መናገር አይገባም ነበር። በእርግጥ እሸቱ መለሰ የተናገረው ንግግር የሚያስከፋ ነገር ሊሆን ይችላል። አልተሳደውም አላረጉም ሳይሆን እሱን ወደ በኋላ የምንመጣበት ጉዳይ ይሆናል። ምክንያቱም ላይቭ ላይ ሪከርድ የተደረጉ በጣም አጸያፊ ቃላትን የተናገሩ ብዙ ሰዎች አሉ። ብዙ ሰዎች አሉ፣ እኛ የምናውቃቸው እንግዲህ አብረን እናያቸዋለን ብለን እናስባለን። ግን አለ አሁን ነገር ያለበት ነገር እኛን የሚያስማማን ነገር ነው እንጂ እኛን ራስ በራሳችን የሚያነካካን ነገር አይደለም መነገር ያለበት። እሸቱ ምን ተናግሮ ነው ምናልባት እያላችሁ ይሆናል ያላያችሁ ሰው ካላችሁ ማለት ነው። እስኪ እሸቱ ከተናገረው ንግግር እንመልከተውና እናወራበታል፣ እንመለስበታል። አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል፣ ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው፣ ሚስጥሬን የምነግረው፣ እድገቴን የማሳየው ጓደኛዬ ነው። ኢትዮጵያዊ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረህ ሌላውን ወደህ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው፣ ዕውቅና ያልሰጣቸው፣
ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ እሸቱ ከተናገራቸው ንግግሮች መካከል እንግዲህ ይሄን ነው ብዙዎቹ ያልተስማሙበት ቅሬታን የፈጠረባቸው ነገር ይሄ ነው አይደለ? አዎ፣ ግን አለ አይደለ? እኛም እኮ ሙሉ ሐሳቡን ተስማምተናል ብለን እየመጣን አይደለም። ያልተስማማንባቸው ሐሳቦች አሉ፣ መሀል ላይ የተስማማንባቸው ሐሳቦች አሉ። እሱ የተናገራቸው አለ አይደለ? ጥሩ ሐሳቦች አሉ፣ መጥፎ ሐሳቦች አሉ። ነጥለ እናውጣ ነው እያልን ያለነው እንጂ ጠቅለል አድርገን አንፍረድ። ስንፈርድ ነው አለ አይደለ? ብዙ ነገር ስህተት የሚፈጠረው። ስለዚህ አንፍረድ። እስቲ መጀመሪያ ላይም እኮ ማለት ነው የመጀመሪያው ንግግር ካያችሁት የመጀመሪያው ቪዲዮ ኢብራሂም አብሮ ቪዲዮ ይሰራል ሲል ነበረ። ኢብራሂም የሶሻል ሚዲያ ሰው አይደለም አይደለ? የሶሻል ሚዲያ ሰው እስካልሆነ ድረስ አብሮ ይሰራል ብዬ እኔማ ኤክስፔክት አላደርግም፣ ልጠብቅ አልችልም። ምናልባት እኮ ቀረጻ ሌላ ጊዜ አብረው ሲቀርጹ ሌላ ቪዲዮ ዶንኪ ቲዩብን ሲቀርጽ የታለ ለምን አላልክ? ገብቷል አይደለ? የሶሻል ሚዲያ ሰው ስትሆን እኮ ላይክ እንደዛ ነው የምትለው እኮ። ኦርቶዶክስ ነኝ ምናልባት የጥራጥራሱ ሊሆን ይችላል አይደለ? ግን አሁን እንደ ሐሳብ እኔ እንደ ሙሉ ሐሳብ ልቀበለው የምችለው እሸቱን ማለት ነው ይሄ ግጭት ያመጣል ጥሩ አይመጣም እያለን ያለው ምክንያቱም ማለት ነው ይሄ አንዳንዴ እኮ መጥፎ ነገሮችን የተናገሩትን ሰዎች ነጥለን ከሰማናቸው አብሶ ደግሞ መግለጫ የሰጡት አሉ ኦሮሚያ ክልል ላይ በኋላ እንመጣበታለን። ባይዘው መግለጫ የሰጡ ሰዎች አሉ አይደለ? እሱማ ተበድለናል እኮ አልተበደልንም አይደለም እኮ ግን አለ ተበድለህ ይቅር ይሻላል፣ ይቅር መባባል ይሻላል። የከፋ ነገር ነው እየመጣ ያለው በጣም እኮ አንድም እሱ ሁለተኛ ነገር አሁን እነዛ ሰዎች ማለት ነው እነዛ ሶሻል ሚዲያ ላይ የሌሉ ሰዎች ናቸው። አብሶ አባቶቹ ኡስታዞቹ የሚባሉት ማለት ነው ሶሻል ሚዲያ ላይ የሌሉ ማለት ያሉ ሰዎች ናቸው። ግን የሚመሩት አብዛኛውን ቦታ ወደ ክፍለ ሀገሩ ሶሻል ሚዲያ ተጠቃሚ አይደለም። እንደዚህ አይነት ትኩሳት እንዴት ይነገራል? ገብቶሃል? አሁን እያጠፋን ያለው ምን እንደሆነ ታውቃለህ? እሱ ያጠፋበት ምክንያት አለ። አሁን ያልተሾሙ ቤተ ክህነት ያልሾማቸው ግን ብዙ ሰዎች ያስተማሩ ናቸው። በጣም አደረለ ብዙ ሰዎች ለውጠዋል፣ ብዙ ነገር አስተምረውናል። ከኔም ጨምሮ እከታተላቸዋለሁ አደረለ። ግን እሱ አጠፋ። እንዴት እንደዚህ ይላል? አለ አባቶች አላረጉትማ። አባቶች ያላረጉትን ነገር አድርገውልናል እነዛ ሰዎች አለ። እኛ እንከተላለን ስንል እሸቱን እንከተላለን እንደግፋለን ስንል በዚህ ሐሳቡ ደግሞ አንደግፈው። እነዛ ትክክል ነገር ነው በቃ የሚያስተምሩ የሚነግሩን እኛ የኛ አርአያ ናቸው። እነሱ እንከተላለን አይደል? በዛ በተረፈ ደግሞ ለምን እንደዛ ያደርጋሉ ማለቱ ደግሞ አሪፍ ነው አይደል? ማንም የእስልምና ጓደኛ አለው። ሁሉም የእስልምና ጓደኛ የሌለው እኔ የለም የሚል ሰው እኔ አብሬያቸው ሙሉ ማድረው በቃ አብዛኛው ጊዜ የማሳልፈው ከሙስሊም ወንድሞቼ ጋር ነው አብዛኛው ጊዜ ማለት ነው። ስለዚህ ይሄ ነገር ይብቃን፣ ሁሉም ባለበት ይብቃን እያለ ነው እሱ ያለው ማለት ነው። ሰፋ አድርገን ካሰብነው እኮ መጥፎ ፖይንቷ ለምሳሌ ነጭ ሙሉ ወረቀት ላይ የሆነ ጥቁር ነገር ብናይ እኮ ሰፊውን ነጭ ነገር አናይም። ገብቶሃል? እዛ ውስጥ ጥቁሯን ነው ለምን ሆነች ብለን የምናስበው። ስለዚህ ያንን ነገር ሳይሆን ማየት ያለብን ሰፋ አድርገን ልናየው ነው የሚገባው ማለት ነው። ስለዚህ አሁንም እስኪ በፊት ላይ የነበረውን ነገሮች ሲነጋገሩ የነበሩ ነገሮች አሉ፣ እንመልከታቸው። ላይቭ ሪከርድ የተደረጉትም ማለት ነው። እስልምናዎች ተበድለዋል። ትክክል ናቸው፣ ተበድለዋል። ጥፋቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን የመዋቅር አመራር ነው። እፎይንም አትገሉትም፣ ኡስታዙንም አትገሉትም። ያልታወቁ ሰዎች የታወቁ ነዋሪዎችን የሚገሉበት ሀገር ላይ ነው ያለነው። በቅድሚያ ሌሎች ሀሳቦችን ከመግለጽ በፊት ይህንን ቪዲዮ ተከታትለን እንምጣ። ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ፣ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። አየሁ ይሄን አምላክ ይታያል አየህ ይሄን ሽማግሌ አየኸው? ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ጀግና ሊባል አይችልም። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት። ሰፈረ እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም እግዚአብሔር ባለጌ ነው። የምር ባለጌ ነው። በስተክል ባለጌ ነው። እግዚአብሔር ባለጌ የምሬ ነው።
መርጦ ያው ኢየሱስ ራሱ በግ ነው። በርግጥ ልክ ነው፣ በግ ነው። ያው የበግ ደግሞ መለሳችሁ እናንተ በግ ናችሁ። ተመልከት እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪክ ተመለስ እንለዋለን። ሁለተኛ እሱ እምቢ ብሎ ይህንን ይቅርታ ካልጠየቀ ህግ ያለበት ሀገር ስለሆነ ህግ አክባሪው አካል የመንግስት አካል ይህንን ነገር ተከታትሎ ያሳየዋችሁ ለምን መሰላችሁ? ግለሰቦች ማህበራዊ ሚዲያ ላይ እየወጡ የእፎይ ገጽ ላይ የተለያዩ የእስልምና እምነት ተከታዮች ወይ ደግሞ ኡስታዞች እየወጡ እየተጠራሩ ውይይትና ዲቤት ያደርጋሉ በተለያየ ጊዜ። እኔ ከዛሬ 3 ሳምንት በፊት ሳቀርብላችሁ ተከራክሮ መሃል ላይ ውይይት ላይ የነበረ ወቅት ላይ ሃይማኖቱን በተመለከተ በሐዲሳትና በቁርአን እያወጣ ሲነጋገሩ ብዙ ልዩነት ነበራቸው። ተማምነውም ተከራክረውም ነበር እና መሃል ላይ ግን ወጥተው ይገደል ያሉ ሰዎች ነበሩ። እንዲህ አትበሉ፣ ከተወያዩ ይወያዩ፣ ካልተወያዩ ደግሞ ይቅር ይቁም፣ መቆም ነው ያለበት። እኔ በዚህ ጉዳይ ላይ የምጠይቃችሁ አንድ ነገር ልንገራችሁ። በኢትዮጵያ ከቅርብ ዓመታት ወዲህ በፖለቲካ ተጋጨን፣ በብሔር ተጋጨን። የቀረው የመጨረሻው ካርድ ሃይማኖት። ብሔር ለያይቶ አልጨረሰልንም፣ ፖለቲካም ለያይቶ አልጨረሰንም። አሁን ደግሞ ሃይማኖት ለያይቶ እንዲጨርሰን እየተሰራ ነው። እኛም የዚህ አጋፋሪ ነው እየሆን ያለን ሁላችንም፣ እንደ መዋቅርም እንደ ተቋምም እንደ ግለሰብም። ህግ እንዲከበር እነዚህ የሃይማኖት ተቋማት መሪዎች ወጥተው በአደባባይ ከመናገራቸው በፊት በሃይማኖት ተቋማት ጉባኤ አለ። በሃይማኖት ተቋማት ጉባኤ መነጋገር አይችሉም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራኖች ወይ ደግሞ አባቶች፣ የቅዱስ ሲኖዶስ አባሎች የሃይማኖት ተቋማት ጉባኤ ላይ ቁጭ ብለው አጀንዳ አድርገው ልጁን አነጋግረው ወይ ደግሞ እነሱ መካከል ያሉ ኡስታዞችን አነጋግረው መልስ መስጠት አይችሉም ነበር? በዛው አደባባይ ሲወጣ ለዚህኛው ለሃይማኖት ግጭቱ አጀንዳ የበለጠ እሳት ያቀጣጠልና ቤንዚን ያርከፈከፈን አይደለም? ይሄ ትክክል ይሆናል? መጨረሻውስ ምንድን ነው የሚሆነው? የተናገረው ንግግር በጣም ትክክል ነው። በጣም መጨረሻ ላይ ያነሳው ሐሳብ እጅጉን ነው የሚቀር። ብሔር ጨርሶ አልጨረሰንም፣ ፖለቲካ ጨርሶ አልጨረሰንም። አለ የቀረች አንድ ሃይማኖት ብቻ ናት። ሃይማኖት ማለት እሷም አለ አይደለ ተነሳች በቃ ተለኮሰች ከተባለ አለ እኛ ኢትዮጵያን ብቻ አይደለም የምንጣለው፣ ሙሉ ዓለም ነው የምንጣለው አለ። ስለዚህ እኛ እያልን ያለ ነው ለምን እርቅ አናወርድም? አባቶች ይነጋገሩ አለ። ያጠፋው ይጠይቅ፣ ያጠፋው ከኛም ከነሱም ወገን አጥፍቷል የሚባል ከሆነ እፎም አጥፍቷል ከተባለ ይጠየቃል፣ ኡስታዙም አጥፍቷል ከተባለ ይጠየቃል እንጂ እሸቱ እንደዚህ ተናግረሃል የተናገረው ነገር ግማሹ ትክክል ነው፣ ግማሹ ትክክል አይደለም አለ አይደለ። ያጠፋው ጥፋት አለ፣ ያላጠፋው ጥፋት አለ። በቪዲዮ ጠቅለል አድርገን እየወሰድን ነው አለ አይደለ። አንድ እኛ ኦርቶዶክስ ብቻ ስለሆነም ብቻ እኛም ኦርቶዶክስ እኮ ነው ባለማተብንም አለ አይደለ። ያን ሁላ የምናረግ ከሆነ አለ ስለ ኦርቶዶክስ አንወግንም እያልን አይደለም፣ ግን መሆን ያለበት እርቅ ነው በቃ አለ አይደለ። እኛም ተበድለናል፣ እነሱም ተበድለዋል። ከፍተኛ እልቂት ነው የሚመጣው። ምክንያቱም በእምነት ላይ አንድ የተጫረ ነገር መመለሱ በጣም ይከብዳል። የተለኩሰ ነገር መመለስ እጅጉን ከባድ ነው። እስከዛሬ ስንፋቀር እንዲህ ብዙ ነገር እኮ ነው ያሳለፍነው አይደል እንዴ አንድ ላይ። ስለዚህ አሁንም እዚህ ጋር ሶሻል ሚዲያ ላይ ባመጣው ተጽዕኖ ምንም ልንበጣበጥ የማይገባ ጭራሽ ሀሳባችን ውስጥ ሊኖር የማይገባ ጉዳይ ነው። ምክንያቱም ማለት ነው ለኦርቶዶክሳውያን እኔ እስከማውቀው ድረስ መሞት ገነት እንደሚያስገባ ከአንዱ ወገን ደግሞ መግደል ከባድ ነው። ብቻ ብዙ ነገሮች አሉ ማለት እንዲህ ነው ባይባል ጥልቅ ድረስ ገብተን የማናወራቸው ጉዳዮች ማለት ነው። ስለዚህ ሁላችንም ከሀሳባችን ካለንበት ነገር ካለንበት የመጨካከን አረንቋ ልንወጣ ይገባል እና በስተመጨረሻ ደግሞ ነው እንግዲህ ያለ አይደለ ከዚህ የዛሬ ዓመትም የተፈጠረውን በዚህ ዓመት የተፈጠረውን ታውቃላችሁ አለ ሁሉም ነገር እኔ ቁርአን ቅዳሴ አይረብሸንም እስልምና ሲሉ ነበረ። እኛ ኦርቶዶክስ ደግሞ አዛን አይረብሸንም ብለን ስንወጣ ነበረ። ሼህ ዑመር የአዛንና የቅዳሴ ድምጽ ረብሾ ያውቃል እንዴ? እንዴት ተብሎ ነው የአዛንና የቅዳሴ ድምጽ የሚረብሸው? ያ ሁላ ነገር አብረን እያሳለፍን እያለ እንዴት እንደዚህ ሊፈጠርብን ይችላል? አለ አይደለ ማየትም ይቻላል። ወደ ኋላ ተመልሳችሁ ከዛሬ ዓመት በፊት የነበረውን ነገር ምንም አለ እዛ ብቻ የዛሬ ዓመት መሄድ አይጠበቅባችሁም።
ወደ ክፍለ ሀገር ውስጥ ወሎ እንሂድ፣ ወሎ ብንሂድ የምሬን አይደለ? እስልምናና ኦርቶዶክስ አንድ ላይ ተፋቅረው የሚኖሩበት በቀላል ወደ ድሬዳዋ እንሂድ። በቃ ምንም እኮ የሚያጠራጥር ነገር የለንም። አንድ ቤት ውስጥ ተጋብቶ የሚኖሩ የተለያየ ሃይማኖቶች ተጋብቶ የሚኖሩ ምን እዛም እንሂድ፣ መርካቶ እንሂድ። እንዴ መስጊድና ቤተክርስቲያን እኮ አንድ ላይ አጠገብ ላጠገብ አሉ። እሱን አናስብም። ማሰብ ያለብን እሱ ነው እንጂ መለየት ካለብን እኮ ብዙ የሚያለያዩን ጉዳዮች እኮ አሉ እኮ። እነሱ የራሳቸውን ያምናሉ፣ እኛ የራሳችንን እናምናለን እንጂ እንደዚህ አንተ እንደተናገርክ ምንል ከሆነ አይመጣውም። በቃ እኔ አላቅም እንግዲህ ምትለው ካለ አሁን እንግዲህ ምንም የምናገረው ነገር የለም። ሁላችንም አንድ መሆን ነው ያለብን። ጥላቻችን ወደ ጎን መጣልና በማይሆኑ ሰዎች በማይሆን ንግግር ውስጣችን መረበሽ የለበትም። ሁላችንም በየእምነታችን ጸንተን ልንኖር የሚገባው ያው ከጸብ ምንም የሚተረፍና የሚገኝ ነገር ስለሌለ ሁላችንም አንድ እንሆን ነው የምላችሁ። እና የረሃ ቤተሰቦች ዛሬ ነበረን ቆይታ ይሄን ይመስል ነበረ። እኔ የምናገረው ነገር አለ ሁላችን በየእምነታችን ብንጸልይ የተሻለ ነው። ሲቀጥል ደግሞ የተሻለ ቪዲዮ አይተን የተሻለ ነገር በእርቅ ተካሂዶ ሁላችንም ቀጣይ ቪዲዮ ታርቀናል የሚል ቪዲዮ እንደምንሰራ አንጠራጠርም። ከሙሉ እምነት ጋር የምር እግዚአብሔር እስልምናን በእስልምናችሁ ኦርቶዶክስን በኦርቶዶክሳችሁ በያላችሁበት በየሁሉም በምታዩት በጸሎታችሁ ሁላችንም እንተጋገዝ። እንዳይከሰት የምር አለ አይደለ? ደስ አይል ሁላችንም ጓደኞች አለ አርጎና ቢፈጠር እግዚአብሔርን በጣም እንዴት ጓደኛህን የምር አብሮ አደገውን እንዴት ትጨክናለህ? እኔ አላቅም እንግዲህ እና ይሄን ለማስተላለፍ ፈልጌ ነው። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልን። እንግዲህ በቀጣይ ቪዲዮ እስክንገናኝ ባላችሁበት ቸር ሰንብቱልን። ያው ክፉ ነገር አይንካችሁ። ይመቻል። ሰላም